እኔ ምንም ብዬ አረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ለገብርኤል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። እኔ ምንም እግዚአብሔር አንተ ፍረድ ብቻ ነው በሱ ሰው ጉዳይ። መርሐባ እንዴት ናችሁ? አልሐምዱሊላህ ደህና ነኝ። በአጋጣሚ ጠዋት ከእንቅልፌ ስነሳ ኮሜዲያን እሸቱ መለሰ ከስር ያለው የሚል ዜና ሰርቶ ከዛ በዩቲዩብ ለቋ አየሁትና ሙሉ አንድምታውን ለማየት ሞከርኩኝ። በአሁኑ ላይ ግን እሸቱ መለሰ በጣም ምን ወደህ የምናከብረህ የወጣቶች ምሳሌ ነህ። ግን ችግርህን ኪሳራህን በመናገር ይልቅ በመናገር ያጣሃቸውን ነገሮች በደንብ ልዘረዝርልህ እፈልጋለሁ። ከአንተ በላይ አውቄ አይደለም ወይንም ከአንተ በላይ የተሸየ አይደለም፣ ግን በኪሳራ ካለፉ ሰዎች መካከል አንዱ ስለሆንኩኝ በህይወትም በብዙ ነገር አይቼ ስለነበር እንዴት እንዳለፍኳቸው ትምህርት ከሆነም ለሌላውም ትምህርት ከሆነ ልንገርህ። የመጀመሪያ ነገር ሁለት ነገር በቢዝነስ ለሰዎች አይነገርም። በተለይ ቢዝነስ ላይ ሰዎች ስትራቴጂክ ኮሚኒኬሽን ወይንም ማን ነው ስለኔ ሊመለከት የሚገባው ሊሰማ የሚገባው ማን ነው የሚለውን ለይተን ማወቅ አለብን። አንደኛው ስኬታችንን ነው። ስኬታችንን ለሁሉም ሰው መንገር አስፈላጊ እንዳልሆነ ከኛ ከእስልምና ሐዲስና እንዲሁም ደግሞ ከተለያዩ የቢዝነስ ፊሎሶፈሮች ማየት ትችላለህ። ስኬትን ስትናገር ሰዎች ሁሉ ነገር ያለህ መስለው ጠላት ነው የምታፈራው፣ ወዳጅ ብቻ አታፈራም፣ ስጋት ነው የምታፈራው። በዛው መጠን ደግሞ ኪሳራም ስታሳውቅ ኪሳራ ስትናገር የሚገርም ነገር በሰዎች ዘንድ ይሄ ሪፑቴሽን ካፒታል ወይንም በሰዎች ዘንድ ያለህን ታማኝነት ዋጋ ታጣለህ። ከዚህ በኋላ እሸቱ መለሰ ለምሳሌ ሰው በቃ ደሃ ነው ከስሯል ብሎ ብቻ አይደለም የሚያይ። ይህን ዜና አብረው የሚሰሙ ማን አሉ መሰለህ? ባንከሮች አሉ፣ ባንኮች አሉ። አንተ ለምሳሌ ሊያበድሩ የሚችሉ ለወደፊት ከአንተ ጋር ሊሰሩ የሚችሉ ፓርትነሮችን ወይም የተለያየ የቢዝነስ አካላት ወይንም የተለያየ ስቶክ ሆልደርስ ወይንም የተለያየ ሰዎች ይህን ነገር ይሰማሉ። ሲሰሙ ከዚህ በኋላ አንተን በጥንቃቄና እጅግ ኮሽን በሆነ መንገድ ነው የሚከታተሉ። በቀላሉ ብድር አታ ከዚህ በፊት እሸቱ መለሰ ሲባል ሰዎች ፓራዶ ምናምን ሊያበድሩ ይችላሉ፣ ባንኮች ምናምን። አሁን ግን አያበድሩም። ይህን መናገር የለብህም፣ መናገርም አልነበረብህም። ትርፍህንም ኪሳራህንም መናገር አልነበረብህም። ሲጀመር ታስታውስ ከሆነ የዛሬ ዓመት ተኩል ወይ 2 ዓመት ይመስለኛል ስለ መኪናና ስለ ሀብት በጣም ሰርተህ ነበረ። ይገባኛል። እኔም ዩቲዩበር ስለነበርኩኝ ዩቲዩበር በልበል ተናገር፣ በቃ ሚስጥር የለም ድብቅ የለም፣ ሆድ ቀዳዳ ነው፣ የምትዘረግፋለህ፣ በቃ ትናገራለህ። ሰዎችን የመከርክ ሊሆን ይችላል፣ ሰዎችን የጠቀምክ መስሎ ሊሆን ይችላል፣ ግን ቬሪ ሮንግ ነው። ይሄን በደንብ አታል። ለዚህ ነው ምሁራኖች ሲናገሩ ኮንትሮል ዘ ናሬቲቭስ ቢፎር ዘ ናሬቲቭስ ኮንትሮልስ ዩ። የሰዎችን አስተሳሰብ ቀድመህ ወይም የሰዎች የሚሉትን ነገር ቀድመህ ካልተቆጣጠርክ እነሱ የሚሉት ነገር ወይም የሚያስቡት ነገር አንተን ይቆጣጠሩሃል ማለት። ስለዚህ አንተ ለሐሜተኛ ራስን አሳልፈ ሰጠ፣ ለዋልጌ ራስን አሳልፈ ሰጠ፣ ለማይጠቅማቸው ሰዎች አሳልፈ ሰጠ። ኪሳራ እኮ አይነገርም። ኪሳራ አስፈላጊ ከሆነ ለሚመለከታቸው የድርሻ አካላት፣ ለሚመለከታቸው ባንኮች፣ ለሚመለከታቸው ዕዳ አንተ ላለብህ ሰዎች ለነሱ እንዲህ ብለህ ነው ማስረዳት የሚጠበቅብህ እንጂ በፍጹም ተሳስተሃል። በዚህ አጋጣሚ እንድታነበው የምመክርህ መጽሐፍ ዘ አርት ኦፍ ዋር የሚል መጽሐፍ አለ። ዘ አርት ኦፍ ዋር። ዘ አርት ኦፍ ዋር ካለው አንዱ ህጉ መሰረት ምን እንደሆነ ታውቃለህ? በድክመትህ ወቅት ጠንካራ ሁን፣ በጥንካሬ ወቅት ደካማ ሁን የሚል ህግ አለ። ይህንን በደንብ አድርገህ ስማ መለሰ እሸቱ። ሌላኛው ስለ ሰራተኞች ተናግራል እንደተበተኑ። ሰራተኞች እኮ ቤተሰብ አላቸው፣ ልጆች አላቸው፣ እናት አባት አላቸው። ይህን ሲሰሙ ምን ይሰማቸዋል? ፍርሃት፣ ድንጋጤ። ጓደኞቻቸውስ ፍርሃት፣ ድንጋጤ። እነሱ እርግጠኛ ነኝ ከአንተ ለቀናል ብለው አያወሩም ለሰው። ምክንያቱም የተከበርክ ሰው የተወደድክ ሰው ስለሆን ከአንተ ጋር መስራት ለእነሱ በጣም ትልቅ ፖርትፌሎ ነው። ያንን ግን እንዲያጡ አድርጋል። ያን ታሳቢ ማድረግ አለብን። ኪሳራ ስታውጅ እኮ እዛ አንተ ጋር የምትሰራ እናት ልጇ አንተ እንደከሰር ስትናገር የምትደነግጡ ድንጋጤ አለ እና በፍጹም እሸቱ መለሰ ኪሳራህን መናገር በሌለበት ወቅትና በሌለበት ሰዓት
ይሄ የክራይስ ማኔጅመንት ዲሲፕሊንን ተጥሰ ክራይስ ማኔጅመንትን ወይንም እንዴት ነው ነገሮችን መልሼ የመጣብኝን አደጋ መልሼ አስተካክዬ ወደ ተሻለ ሁኔታ መቀየር የሚለውን ሳታዘጋጅ ወይንም ሰዎችን በዛ መልክ ለማስተማር እኔ እንዲከስር ያለው ግን ከዚህ ኪሳራ እየወጣሁበት ያለው መንገድ በዚህ መልክ ነው፣ ይሄ እናንተ ተጠቀሙ ተማሩበት ብትል ሰዎች ይማሩበታል። በቃ ከስር ያለው ህንፃ ለቅቅ ያለው እንደዚህ አድርግ ያለው ሰዋት ምን ይጠቀማል? ሰው ምን አንተስ ምን ተቀበለ? ምን ነገ ተነገ ወዲያ በሰዎች ዘንድ ያለህን አመለካከት ሲያዩ ወይኔ እሸቱ እንዲሉ ነው። ይሄ ተሳስታል። በእውነት ይሄ አውቄ ነው የሰራሁት ሰዎች ለመታዘብ ነው ብለህ ሌላ ቪዲዮ ብትሰራበት ይሻላል። ወንድማዊ ምክሬ ነው። አይመኒታ ነኝ። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው። የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። ሰላም ጤና ይስጥልን። መማር ነኝ። እንዴት ናችሁ? ሰሞኑን በተደጋጋሚ ስለ ኮሜዲያን እሸቱ መለሰ ቪዲዮ ያለው እና ስለ ዶንኪቲዩ እና በደንብ እንደው ጊዜ ሰጥቼ አልሰማሁትም ነበር። ዛሬ ነው የሰማሁትና አይኖ ዘግይተሻል ቱሌት ምናምን ልትሉ ትችላላችሁ። ግን በዘገየም ሰዓት በአንደርስታንድ ባረኩት መጠን ዶንኪቲዩ ወይም እሸቱ መለሰ ኮሜዲያን እሸቱ መለሰ ለኢትዮጵያ ባለውለታ ነው። በተለይ ደግሞ ለኦርቶዶክሳውያን ትልቅ ባለውለታ ትልቅ አሻራ የጣለ ወንድማችን ነው። ብዙ ስራዎችን ሰርተዋል። የማይደፈሩ የሚመስሉ ስራዎችን ሰርቶ አሳይቶናል። እውነት ለመናገር ቤተክርስቲያን በማሰራት የአሜሪካው ገዳም፣ የኳታሩ፣ እረ ስንቱን ንጥራ፣ የመቄዶንያ የተለያዩ ስራዎችን ሰርቷል። ትልልቅ በቃ እዚህ ጋር እኔ እንጃ ምን እንደምል ሁሉ በጣም የሚያበረታታ ወንድም፣ ጀግና የሆነ ወንድም ነው እሸቱ እና ዶንኪቲዩ ደግሞ ብዙዎች ወጥተው እንዲታዩ ያደረገ የሚያዝናና የሚያስተምር የዩቲዩብ ቻናል ነው እና ይሄ ዩቲዩብ ቻናል እንግዲህ ስራ ሰርተው እንዳይወጡ ብዙ ገቢዎች የለውም እና ይሄ ዩቲዩብ ቻናል ሊዘጋ ነው ብሎ መስማት በራሱ እጅግ በጣም ይዘገንናል። እውነት ለመናገር ግን እኛ ኢትዮጵያውያን ኤርትራውያን መልካም ልቦች ያላቸው ሰዎች እያሉ ያንተ ዩቲዩብ አይዘጋም ባይ ነኝ። እንግዲህ ምንችለው ሁሉ እናድርግለት ለዚህ ወንድማችን እና ወደ ነበረበት ቢመለስ ደስ ይለኛል። አይዞሽ አንተ የብዙዎቹን ላይፍ ቀይረሃል። ይሄ ዶንኪቲዩ ደግሞ የህዝብ ነው። ስለዚህ ይሄ የዩቲዩብ ቻናል እንደ ቀድሞ ይሆናል እና አይዞ በርታ፣ አለን ከጎንህ ለማለት ነው። እንግዲህ ሁላችንም ሜምበር እየሆን ከጎንህ ነን እንበለው። ምንወደውን ምናደንቀውን ምናከብረውን ያህል በዚህ ደግሞ ሰፖርት በማድረግ እናግዝ። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እሺ፣ እሸቱ መለሰ ተቸገርኩ ብሎ አደባባይ ወጥቷል። እኔ ይሄ ሀገር ስፔሻሊ ከለውጡ መንግስት ጀምሮ ሞር ዲሞክራት ሀገር መሆኑን ሞር ዲሞክራት መንግስት መፈጠሩን አንዱ ማሳያ እሸቱ መለሰ ነው። ታስታውሱ ከነበረ ህፃናት ልጆችን በማባለግ ነው ኦልሞስት ከእድሜያቸው በላይ እንዲናገሩ በማድረግ ከማህበረሰቡ እሴት ውጪ ከማህበረሰቡ ባህል ውጪ የራሱን ልጅ ከማያሳድግበት እሴት ውጪ ሚዲያ ላይ ልጆቹን በማምጣት በልጆች የፈመሰ ነው። ነገር ግን ይህ ሀገር ዲሞክራት መሆኑን መራገጫው አንዱ ፖይንት እሸቱ መለሰ በተጠና መንገድ ስክሪፕት ጽፎ አርቲኩሌት አድርጎ መሪዎች እንዲሰደቡ፣ መሪዎች እንዲንጓጠጡ፣ ስርዓት እንዲሰደብ፣ የሌሎች ድብቅ የፖለቲካ ፍላጎት ያላቸውን ሰው ሳታየር አድርጎ በራሱ ሚዲያ ላይ ህፃናትን አምጥቶ ስርዓትን ሲያሰድብ የከረመ ሰው ነው። ለኔ ያሳዝነኛል። መሪውን የማያከብር ትውልድ ሲፈጥር የነበረ ሰው ነው። መሪውን በስርዓት
አድጎ በስሎ ክሪቲሳይዝ ማድረግ የማይችል ትውልድ እንዲሁ በጭፍኑ ገና ሳያድግ እሱ የማይፈልገውን የፖለቲካ ሐሳቤ በህፃናት ላይ እየጫነ ልጆችን እንደዛ እንዲያደርጉ ሲያደርግ የከረመ ሰው ነው። ከዚህ በፊትም በርካታ አውርተናል። ይህን ሁሉ ነገር ሲያደርግን የእሱ ልጆች እንኳን ለሚዲያ ሊቀርቡ ቴሌቪዥን የማየት እድል የላቸው። ምክንያቱም ከሴት ውጪ እንዳያድጉ ባለጌ እንዳይሆኑ ማለት ነው። እድሜያቸውን በሚመጥን መልኩ እንዲያልፉ። ቀጥል እሸቱ መለሰ እጅግ በጣም እብሪት ያለበት ትዕቢት ያለበት እጅግ በጣም ቴክኒካሊ ነገሮችን ሁሉ በሃይማኖት መነጽር የሚያይ ተቋሙን ፈትሹት። ተቋሙን ስፈትሹት እሱ በሚለው ኢትዮጵያዊነት በኢትዮጵያዊነት ልክ የተሰፋ ተቋም የለውም። 31 ሰራተኛ የሚለው ሰው መብቱ ነው በአደባባይ ሲሆን፣ በአንደበቱ ኢትዮጵያዊነትን፣ ህብረ ብሔራዊነትን፣ ህብረ ሃይማኖታዊነትን ሰብኮ በተግባር ግን ሌላ ሲሆን እሸቱ ነው መገለጫው ማለት ነው። ቀጥልን እሸቱ ባምቢ ላይ ሲያለቅጥ ነበረ፣ ሲያሾፍ ነበረ። ዛሬ መጥቶ ትላንትና በሚል ይሄ ኤክስፒሪያንስ ባገኘበት የልመና መስክ መጥቶ ዛሬ ለመለመን ይሞክራል። 31 ሰራተኛ አይደለም ለዩቲዩብ 3 ሰራተኛ ይበቃዋል። ከዛስ ቤትህን ሸጠህ መኪናን ሸጠህ ማንም እንደሚኖር አትኖርም እንዴ? ለብሮ እርዳታ የሚደረግለት ለእሸቱ መለሰ መሪ ስላሰደበ፣ ሀገር ስላዋረደ፣ ትውልድ መሪን የሚጠላ ትውልድ ስለፈጠረ፣ አድገው ሲያዩት የሚጸጸቱበትን ንግግር ህፃናት እንዲናገሩ ስላደረገ፣ በ4 ዓመቷ ያልሞላት ልጅ አረቄና ጠላ ጠጣለው ብላ እንድትል ስላደረገ፣ ስለዚህ እሸቱ መለሰን